ቴክ ኢትዮጵያ ዩቲዩብ ተከታታዮች ዛሬ ደግሞ በሌላ ቪዲዮ ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ፕሊዝ አዳዲስ ነገሮች ስለሚለቀቁ ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። እስቲ ሰብስክራይብ አድርጉ። ቪዲዮን ከመጀመሪያ በፊት ሰብስክራይብ አድርጉ። ተጠብቃችሁ። አመሰግናለሁ። ስለዚህ የዛሬ ቪዲዮአችን የሚሆነው እንዴት ነው ዩዘሮችን በራሳችን ብቻ ሌላ ሰው ሳይገባ እኛ ፈቅደንላቸው መጠቀም የምንችለው የሚለውን ነገር ነው አብረን የምናየው። ይሄንን ፕሮሲጀሩን አንድ በአንድ ላይ እናያለን። ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ፣ ሼር ማድረግ እንዳይረሳ እያልኩኝ እንዴት ነው ዩዘሮችን ሊሚት ማድረግ የምንችለው ወይም ደግሞ እኛ የምንፈልገው ብቻ እንዲጠቀም መፍቀድ የምንችለው የሚለውን ነገር አንድ ላይ እናያለን ማለት ነው። ስለዚህ በመጀመሪያ ያው እንደሚታወቀው በነገራችን ላይ በዚህ አጋጣሚ ፓስወርድ የዋይፋያችሁን ፓስወርድ ለመቀየር ብሎክ ለማድረግ ዩዘር ኔሙን ኤቭሪቲንግ ሰርቼ ስላለው ቻናሉ ላይ ገብታችሁ መመልከት ትችላላችሁ። የዛሬ ቪዲዮአችን የሚሆነው ልክ እንደተነጋገርነው ቅድም ልክ እንዳልኩኝ እንዴት ነው ዩዘሮችን ሊሚት አድርገን እኛ የምንፈልገው ሰው ብቻ አክሰስ እንዲያደርግ ዋይፋያችንን አክሰስ እንዲያደርግ እንዴት ነው ማድረግ የምንችለው የሚለውን ነገር አብረን እናያለን። አብራችሁን ቆዩ። በመጀመሪያ ምንድን ነው የምናደርገው? በየትኛውም በብሮዘራችሁ በሞባይላችሁ ይሁን በላፕቶፕ በመጠቀም እንዴት ነው ፒሲያችሁን በመጠቀም እንዴት ነው ሰርች የምናደርገው? 192.168.1 ብለን ብሮዘራችን ላይ ኮኔክት ካደረግን በኋላ ሰርች እናደርገዋለን። ልክ ሰርች ስናደርግ እንደዚህ አይነት ኢንተርፌስ ይመጣልናል። ከዛ ምንድነው የምናደርገው? ዩዘር ኔሙ ላይ አድሚን እንላለን በስሞል ሌተር። ከዛ ፓስወርዱ ላይ ከዋይፋያችን ጀርባ ያለውን ዋይፋይ ፓስወርድ የሚለውን እዚህ ጋር ዲፎልት ፓስወርዱን እዚህ ጋር እንጠቀመዋለን። ከዛ በኋላ ምንድነው የምናደርገው? ሎጊን እንለዋለን ማለት ነው። ከዛ በኋላ በዚሁ አጋጣሚ በዚህ ቪዲዮ ላይ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ልታሳውቁኝ ትችላላችሁ። የምትፈልጉትን ቪዲዮ ግራ የገባችሁ ወይም ደግሞ ሞር ክሪል አይደለም የምትሉ ካለ መልሼ ለመስራት ዝግጁ ነኝ። ከዛ ምንድነው የምናደርገው? ልክ እንደገባን ይሄን እንደዚህ አይነት ኢንተርፌስ እናገኛለን። ከዚህ በኋላ ምንድነው የምናደርገው? በመጀመሪያ እንደዚህ ይሄንን ኢንተርፌስ እናደርጋለን። እኛ ምንድነው የምፈልገው? ቀጥታ እንመጣና WLAN የሚለውን አንዴ ክሊክ እናደርገዋለን። WLAN ክሊክ ካደረግን በኋላ ምንድነው የምናደርገው? እዚች ጋር ቤዚክ አድቫንስድ ሴኩሪቲ አክሰስ ኮንትሮል የሚል አለ። አክሰስ ኮንትሮሉን አንዴ ክሊክ እናደርገዋለን ማለት ነው። እዚህ ጋር መረሳት ያሌለበት ነገር ምንድነው? ልክ ይሄን ኢንተርፌስ ስናገኝ እዚች ጋር ዲናይ ሊስት አለ፣ አሎ ሊስትድ አለ እና ዲስብል የሚል አለ። እዚህ ጋር አሁን እኛ ምንድነው የምንፈልገው? መፍቀድ ነው የምንፈልገው። ይሄ ማክ ብቻ አክሰስ ያድርግ ብለን ፍቃድ ስለምንሰጠው እዚህ ጋር ምንድነው የምናደርገው? አሎ ሊስት ላይ አንዴ ክሊክ እናደርገዋለን ማለት ነው። ይሄንን አሎ ሊስት ላይ ክሊክ ካደረግን በኋላ ምንድነው የምናደርገው? እዚች ጋር መተን አፕላይ እንለዋለን። አንዴ አፕላይ ካደረግነው በኋላ ቀጥታ ምንድነው የምናደርገው? የራሳችንን ማክ አምጥተን እዚች ጋር ፔስት እናደርገዋለን ማለት ነው።
የሞባይላችን ወይም ደግሞ የሌላ ሰው ዩዘር መጠቀም አለበት ብለን ለምናምነው ብቻ እዚች ጋር ማክ አድሬሱን ለምሳሌ 00 ይላል። ከዛ ኢአር ሊሆን ይችላል። እኔ ዝም ብዬ ራንደምሊ ነው እየተጠቀምኩኝ ያለሁት እያለ 12 ዲጂት ማኩን እዚች ጋር ካስገባን በኋላ እዚች ጋር ማለት ለምሳሌ ይሄንን ኮፒ እናድርገውና ኮፒ አድርገን እዚች ጋር ፔስት ብናደርገው እና አሁን ምንድነው የምናደርገው? ይሄ አለው መሆኑን እርግጠኛ ከሆነ በኋላ እዚች ጋር መተን አድ እንለዋለን ማለት ነው። አድ ስንለው በዚህኛው ዋይፋያችን አሁን ማኩን የሰጠነው ብቻ ነው አክሰስ ማድረግ የሚችለው ማለት ነው። አሁን ለምሳሌ ማካችንን እንዴት ነው የምናገኘው ብላችሁ የምታስቡ ካለ ደግሞ ምንድነው ስታተስ ላይ እንገባለን። ስታተስ ላይ ገብተን እዚች ጋር ላን የምትላለች ላን የሚል አለ። ከዛ ምንድነው እዚች ጋር ማክ አድሬስ የምትል ይታያል ብዬ ተስፋ አድርጋለሁ። ከዛ ይሄንኑ ቀጥታ ምንድነው ኮፒ ነው የምናደርገው። ኮፒ አድርገን የራሳችንን መጀመሪያ ሂደን ምንድነው የምናደርገው ደብሊው ላን ላይ እንገባለን። ቅድም እንዳልኳችሁ አክሰስ ኮንትሮል ላይ እንገባለን። ከዛ ይሄኛውን አለው ሊስት ብለን አፕላይ እንለዋለን። ከዛ እዚች ጋር ቅድም ኮፒ ያደረግነውን የራሳችንን ማክ እዚች ጋር ፔስት እናደርገዋለን ማለት ነው። ከዛ ፔስት ካደረግን በኋላ እዚች ጋር መተን አድ እንለዋለን። አድ ስንለው ከራሳችን ውጪ ማንም ሰው አክሰስ ማድረግ አይችልም ማለት ነው። እና በዚህ ቪዲዮ ላይ ሀሳብ አስተያየታችሁን በኮመንት ሴክሽን አስታውቁን። ላይክ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።